እንግዲህ ጨረሽ ሜዲካል ስኩል ዶክተር ተባልሽ ምን ተሰማሽ? የዛን ሰዓት እኔ እሱ ዘፈን እየዘፈንኩ ነበር። ላከኝ ወደ አውሮፓ ላከኝ። በቃ በህይወቴ በጣም እስካሁን ድረስ መስደስተኝ አባቴ ኖሮ ስላየው በቃ ስንሰራ ማረሳው ነገር በቃ ሴት ልጅ አላከብርም ነበር። ከእንግዲህ በጣም ነው ማከብር። እኔ ኤክስ አልወድም እላችኋለሁ። ኤክስ የሚባል ነገር አልወድም። በግሬድም ኤክስ አልወድም። በምን በላይፍም ኤክስ አልወድም። ኢንጆይመንት ታይም ነው። ሬሳት አለሽ በቃ እዛ ፌንታውት ምናምን እያረገ ምናምን አክት የሚያረግ ተማሪ ታያለሽ፣ ትስቂያለሽ ምናምን። አፓረንት ወጣ ዶክተር ዳንኤል ይባላል እና በህይወት ያረሳውም ቀለበቱን እያሳየ ፕሊስ አግብቻለሁ ምናምን አለና ወደ ሚኒንግ ኦፍ ዲስ አልገባኝም። በተለምዶ በኢትዮጵያ ቡግንጂ የሚባለው ነገር ታውቂያለሽ? እና እሱ በጣም መጥፎ ቦታ ላይ ነው የሚወጣው። ዶክተር ዴታ ለሻተቂ ያው አንድ ዲፓርትመንት ስትሆኚ አለ ትገናኛለሽ። ያው ስንደርስ ምንድን ይሄ ነው ዩሮፕ በቃ ግራ ገባኝ። እኔ የት ነኝ? ኢንግላንድ ነው ያለሁት። ግራ ነው የገባኝ። ለምን ቦርደር ላይ ምናምን ብዙ ጠይቀውኛል። 3 የኢትዮጵያ ቅመማ ቅመሞች ቅርንፉድ